ያው ሰውላችሁ ይመስለኛል ሼክ አብዱልከሪም الخضير ምን ይላሉ በፊት አንድ ሰው ሐጅ ለማድረግ ከአካባቢ ይነሳና አንዱ ሐጅ አምልጦት ሁለተኛ ሐጅ ላይ ይደርሳል በእግርም በከብትም እየተጓዙ ማለት በዛም እየተጓዙ የዛኔ ግን كانت القلوب مرتاحه ቀልቦች የዛኔ ያረፉና የተደሰቱ ነበሩ ይላሉ ዛሬ ከአንድ ቦታ ትንቀሳቀሳለህ ወደ ሐጅ ስፍራ የልብስ ሁኔታ እንኳን አይቀየርም የልብስ ሁኔታ እንኳን አይቀየርም አቧራ የሚባል ነገር ሳይነካ ትደርሳለህ እዛ ነገር ግን ልብ እጅጉን ደፍርሷል እነዚህ ነገሮች ምንም እንኳን ከመሰረታቸው ህይወትን ሊያቀሉ የሚችሉ ቢሆኑም ማለት ቢሆኑም ነገር ግን የኛ ስራ ነገሩን ሁሉ አከበረው ለዚህም ነው ዛሬ ነፍሶች በሙሉ የተጨናነቁ ሆነው እናገኛቸዋለን ይሄን ሁሉ ችግር ሊፈታ የሚችለው አላህ Subhanahu Wa Ta'ala መፍራት ብቻ ነው የነብዩ አለይሂ ሰላም መንገድ በከተል ብቻ አለቀ ገንዘብ ችግሩን ሊፈታ አይችልም ሸቀጥ መሰብሰብ ችግሩን ሊፈታ አይችልም ሌሎች ነገሮችን የዱንያ ነገሮችን መሰብሰብ ቤት ውስጥ ማጨቅ ነገሩን ሊፈታ አይችልም በል ያባብሰዋል እንደውም አላህ Subhanahu Wa Ta'ala መፍራት የሚባለው ነገር እስከሌለ ድረስ ማለት ነገሩ በበዛ ቁጥር የዱንያ ነገር በበዛ ቁጥር ጭንቀቱ እየጨመረ የሚሄደው አላህን መፍራት እስከሌለ ድረስ አለቀ ወደለም ጠላም ያንዳንዱ ሰው እንዲህ አይነቱ ነገር ውስጥ መግባቱ አይቀርም